እንኳን ወደ ሰይድ አረቢያ መጅሊስ በሰላም መጡ። ሰይድ አረቢያ መጅሊስና ጥራታቸውን የጠበቁ ፈርኒቸሮችን በሳውዲ አረቢያ ስታንዳርድ እየሰራ ይገኛል። እነሆ በውጭ ሀገር ላይ ረጅም ዓመት ያገኘነውን ልምድ በሀገራችን በደራ ባደሬ ከተማ ላይ እንዲህ ቤታችሁን ለማስዋብ ጎንበስ ቀና ብለን አሃሪቡ ብለናል። ስለዚህ ዛሬ ይሄ መጅሊስ በ20 ቲክነስ የተሰራ ወይም በ20 ውፍረት የተሰራ ከነ መጋረጃው ማች አድርገን አቅርበናል። ለዚህ ነው እናንተ ቤት ስሩ እንጂ ለቤታችሁ ምርጫ ደግሞ ለቤታችሁ ውበት ደግሞ አለን ይላል ሰይድ አረቢያ መጅሊስ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ አብሮነታቸውን እንድገልጹልን በአክብሮት እንጠይቃለን። ለበለጠ መረጃ እስክሪኑ ላይ በምትመለከቱት ስልክ መደወልም እንዲሁም በሁሉም ሶሻል ሚዲያ በዋትሳፕ ግሩፕ አለን። በዋትሳፕ፣ በቲክቶክ፣ በኤፍቢ እና በኢሞ ቴሌግራም ላይ በሰይድ አረቢያ መጅሊስ ማግኘት ትችላላችሁ። ሰይድ አረቢያ መጅሊስ አድርጋችሁ ሰርች ስታደርጉም ታገኙናላችሁ። እንግዲህ ውድ እየተከበራችሁ ተመልካቾች መጅሊስ ማሰራት ብቻ አይደለም። መጅሊሱ እንዴት ነው ማሰራት ያለብን? ከመጅሊሱ ጋር ምን ይሄዳል? እንዴት ነው ቤታችንን ማስዋብ ያለብን ሲባል እንግዲህ ልክ ቤታችሁን እንደምትሰሩት ሁሉ ይሄንንም ማሰራት ስላለባችሁ ለዚህም ለመጅሊሱም ደግሞ በባለሙያ አጥንታችሁ ስታሰሩ ቤታችሁን ከጠበቃችሁት በላይ ታስባላችሁ ማለት ነው። ቦንድዳችን ምንም የማያጠራጥር ፍንክች የማይል እንደምትመለከቱት ብንዘልበት ብንጨፍርበትም ምንም ነገር የለም። ከዚህ መጅሊስ ጋር እንግዲህ እንደምትመለከቱት ጠረጴዛዋ ፍላወር ነች። እንደገና ምጣፉ አለ። ማች ነው ይሄ መጋረጃው። ስለዚህ በሽብሽብ ይቻላል፣ መጋረጃው በመወጠር ይቻላል። በምትፈልጉት ነገር እያዘጋጀ እንገኛለን ማለት ነው። ይሄንን መጅሊስ እንግዲህ 8.5 ካሬ ነች መጅሊስ። ሌላ ውጭ ላይ አለች። እንደገና ዛሬ ወደ ቤታቸው ይዘን ልንሄድ ዝግጁ እያደረግን እንገኛለን። በጣም የሚያምር መጅሊስ ነው። ይሄ በከፋይ የሚሰሩ መጅሊስ ናቸው። በከፋይ በመሃል አበባ ማለት ነው። ማሻአላህ መብሩክ ብለናል ወንድማችን። እንግዲህ ሙሽራ ናቸው። ለሙሽሮች የሰርጋችሁ ማድመቂያ ሆናላል። እንግዲህ ኢንሻአላህ ብዙዎቻችሁ ዘንድሮ እንግዲህ ሰርግን ከመጅሊስ ጋር እያጣመራችሁ ትገኛላችሁ። ስለዚህ እህት ወንድሞች ሙፋጃ ማድረግ የምትፈልጉ እንደ አቅም 6 ካሬ 5 ካሬ እንደ አቅማችሁ እህት ወንድምን ማስደሰት ትችላላችሁ። በምትፈልጉት ዲዛይንና ከለር እኛ ለሙሽሮች የሚሆነውን ሁሉ እናቀርብላችኋለን ማለት ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን ከኛ ጋር ቆዩ። ወደ ቤቱ ሲገባ ምን ይመስላል የሚለውን አብረን እናያለን። አብራችሁን ቆዩ። ፎቶ